የሆነ ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት። ገብቷችኋል አይደል? ሴት እኮ ልታሸንፍ የተፈጠረችው በልስላሴዋ ነው እንዳትረሷት። እሺ እኔ ውብ፣ እሺ እኔ ቆንጆ፣ ይሄ ጫናና ቃና ላይ የተማራችኋቸው ቃላቶች ውዴ፣ እስቲ ውዴ በይና ሴታዊ ቋንቋ ሴታዊ ሜካፕ ያለው አፕሮች ተጠቀሚና እስኪ ባልሽ አምልጥሽ። እኔ ይሄንን ነው የምለው። ችግሩ ምንድነው? ይሄን ነገር አታድርጊው። ለምን ባላረገው? በወንድኛ ነው በሴትኛ? ባለፈውም ብዬው ለዛ ነው እናንተ ለወንድ ታዲያ ያለሽ የምትሉኝ ብዙ ጊዜና እኔ ለወንድ ምናምን አይደለም። ፋክት አለ። ምንድነው የሚባለው? ሃርድ ፋክት ይባላል። እንቀይረው ብንል መቀየሩ ችግር የሚያመጣ ይሄው አሁን የምናየው ችግር ማለት በቃ ሴትየዋ ባሌ ምንድነው አስቸግሪ ምናምን አለችና ይባላል። እናቴ ናት የነገረችኝ ይሄን ታሪክ። መድኃኒት ሰሪ ቤት ጠንቋይ ሶሪ ሄደችና ባሌ ያስቸግረኝ አለችው አሉ። ኧረ እባክሽ የአንበሳ እንትን ጸጉር ይዘሽልኝ ያንቺ ባል የተነከረው ያ የምትደልሷ ሚኒስከርቷ በጣም ነው የተመቸችኝ። የክብር ሚኒስከርትና ብቻ ሴትየዋ ሄዳ ከአንበሳ ላይ ከጭራው ላይ ጸጉር ይዛ መጣች። አሁን አላህ ያሳያችሁና እንደው አንድ ምስኪን አዳም ጎንሽ ያለውን አባብሎ ምናምን አሽከርክሮ ማኖርና ሄዶ ጫካ ውስጥ የአንበሳ ጸጉር ፈልገው ማምጣት የትኛው ይከብዳል? አንበሳ ዞር ካለ እኮ አሚን ተበላሽ። ምንድነው አንበሳ እንዴ? ዝም ብሎ ይሄንን ነገር ነው ያጣነውኛ ኤሌመንቱን። ይሄ ሴታዊ የማሳመን ሴታዊ የፈለግነውን የማስፈጸም ኳሊቲ ነበሩ እኮ በመንፈሳዊ ሃይማኖትም ኖር ያለፉ ሰዎች ነበሩ። በሁለታችንም ሃይማኖቶች በትልልቅ ሃይማኖቶች በሚባሉት የተጻፉ ምርጥ ሴቶች ነበሩ። እነዛ ሴቶች እኮ ባሎቻቸው አልገዟቸውም። አክብረው በፍቅር ይኖሩት አብረው በሰውኛ ቋንቋ ነው አብረው ይኖሩት። ተግባብተና ስለዚህ እዚህ ፎርሙላው እየተበላሸ ሲመጣ ኢንፑቱ አይደል የተበላሸው፣ አውትካሙ እየተበላሸ መጣ። ለወንድ ልጅ ፊት ተሰጪውና እንግዲህ ፓስተር ቸሬ ምንድነው ወንድ የሚፈልገው የመጀመሪያው ነገር ክብር ነው። አንቺ የምትፈልጊው የመጀመሪያው ቋንቋ ይሄ በሁሉም ሳይንሶች በዘመናዊ ሳይንሶችን ብታነቡት አንድ አይነት ነው አይደለም? በመንፈሳዊ ሌቭሉ ማለት ነው። ምንድነው ወንድ ልጅ የሚፈልገው? አንዳንዴ እኮ ካይንድ ኦፍ ሴታዊ ዊዝደምሽን ነው ጥበብሽን ነው አይደለም? ነው ወይ አይደለም እኮ ምን ችግር አለ? ነገ እንዲህ ካልኩትማ ፊት ከሰጠውትማ ሌላ ቦታ ይወጣል። ኧረ ወጥቷል ያልወጣበት ቦታ አላልኩም። እናንተ ሳት ያለች እንደዚህ አይነት ከተራ ይሄ የፓወር ስትራግል ነው የሚባለው አይደል? ከዚህ ከፍ ማለት አለበት የሰው ልጅ። ምክንያቱም ለከፍታ አላማ ነው የተፈጠረው። ምድርን ቆንጆ ቦታ ሆና የቆምክበትን ቦታ ተመስክሮ መቆምህ ታረጋግጦ ለሚቀጥለው ጀነሬሽን አስረክበን እንድትወጣ ነው የመጣው። ሌላ ምንም ስራ የለም። ለዛ እኮ ነው እድሜያችንም ሊሚትድ የሆነው እንጂ ለምን አዳም ምናምን እንደተሰሩ ለምን አልኖርም እስከዛሬ? ስላልቻለ ምናምን እንዳይመስላችሁ። አላህ ስለ መሆን ያለበት ኤክሳይቲንግ ፓወር ያለው እዚህ ስለሆነ ለውጡ ያለው ኢንተርቴይንመንቱ ያለው ከጀነሬሽን የምናደርገው የዱላ ቅብብል እድገቱ ሲቪላይዜሽኑ አብሮ ስላለ ነው።